የት ነበራችሁ ዑለሞች መጀመሪያ አካባቢ ላይ መስለሃ ነው ተብለን ነበር ኢፍጧር የሚባለው ሲጀመር ነበርኩኝ እኔም ባለሳተፍም እዚህ ውስጥ ከተደረደሩት ኡስታዞች መካከል ዶክተር ጂላንና ሼክ መሐመድ ዘይን የዛሬ ዓመት የጎዳናው ቢዳና አውግዘው እኔ የጎዳና ኢፍጣር ላይ ተሳትፌ አላውቅም جاء الحق وزهق الباطل السلام عليكم ورحمة الله وبركاته ودنا يتكبراتشو يا channel-አችን ቤተሰቦች ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ እንግዲህ የጎዳና ኢፍጣር ነገ ወይም እሁድ ይከናወናል ተብሎ መጅሊሱ መግለጫ አውጥቶበታል ለመጅሊሱ ስለ ኢፍጣር ያስቀመጠውን ሂደት እንደዚህ በማለት የዜና አውታሮች ሲዘግቡት ተመልክተናል እንግዲህ አምና እንደተመለከታችሁት ለ3 ለ4 አመት በመስለሃ ምክንያት መስለሃ አለው ተብለን ያው መስለሃው ምን እንደሆነ እንግዲህ አምናው ቪዲዮ ላይ በደንብ አብራርቼላችኋለሁ የተወሰነ ግልጽ ለማድረግ ያክል ያው መስለሃው አንደኛው መስለሃ እንግዲህ መጅሊሱ በዛን ሰዓት በሱፊዮች እጅ ነበርና ያንን ሂደትም ለማስተጓጎል ሲባል የመጅሊሱን አቅም አሳጣ ነው በሚል የተከናወነ ነገር ነው ሁለተኛው ሌላ መስለሃ አለው የሚሉ ሰዎችም አሉ እንግዲህ ያኛውን መግለጽም ስለማያስፈልግ ነው ይሄኛው ነው ግን ዋነኛው መስለሃ አለው ተብለን ነው ያሉት ዑለማ የተባሉት መጅሊሱ የኛ ዑለማዎቻችን እነሱ ናቸው ብሎ አስቀምጧቸው ከነሱ ነው ፈተዋ የሚጠይቀው የተባሉ ሰዎች አምና እና ቻምና ወይም 3 አመት ሲከናወን ለ2 አመታት ወይም ለ3 አመታት ሲከናወን እኛ መስለሃ አለው ተብለን ነበር ነገር ግን አሁን አራተኛውን አልፈቀድንም ሲሉ ነው የተመለከተነው ማለት ነውና ልክ በዚህ መልኩ ማለት ነው ቢስሚላሂ الرحمن الرحيم ጎዳና ኢፍጧር የሚባለው ሲጀመር ነበርኩኝ እኔም ባለሳተፍም ግን ለጊዜው አንድ የሆነ መስለሃ አለው ስለተባለ እንግዲህ መስለሃና መፍሰዲያ የሚባል ነገር ስላለ በሸሪዓ ላይ ለጊዜው ዝም ብለን ነበር እንግዲህ መስለሃ አለው ይጠቅማል ስለተባለ ሰውና ብንቃወም ችግር ነው በዚህ መልኩ መስለሃ አለው ተብለን ነው እንጂ ከዛ ውጪ ያው ቢድዓ ነው ማድረግ አይቻልም አቁሙ ሲሉ እነሱ ያስቀምጧቸው ሰዎች ይምሰጣሉ ማለት ነው ላሽ ግን እነሱን ባለ መስማት እንደተቆጣጣቸው ነው የተገለጸው እንግዲህ የነሱ አንዱ አካል የሆነው ራምዚ እንደዚህ በማለት ተዘግቧል አቡበክር አህመድና ሐጂ ኢብራሂም ቱፋ እንደተቆጣጣቸው በዚህ መልኩ ጽፏል እዚህ ውስጥ ከተደረደሩት ኡስታዞች መካከል ዶክተር ጂላንና ሼክ መሐመድ ዘይን የዛሬ ዓመት የጎዳናው ቢዳና አውግዘው ከሼክ ሐጂ ኢብራሂም ቱፋና ከኡስታዝ አቡበክር አህመድ ጋር ሰጣ ገባ ውስጥ ገብተው ነበር እንዴት ለብቻችሁ ተለይታችሁ ፈትዋ ተሰጣላችሁ ብለዋቸው ሼክ ሐጂ ወቅሷቸው እንደነበር አውቃለሁ እነዚህ ሁለት ሼኾች አሁን የፕሮግራሙ የፊት አጋፋሪ ሆኑት አንደኛ የዛሬ ዓመት የሰጡት ፈትዋ ስህተት ነው ብለው አምነው ነው ሁለተኛ ሼክ ሐጂን ፈርተው ነው ሶስተኛ በቁርአን ውድድሩ ሽፋን ተታለው ነው አቋማቸውን ለህዝብ ቢያሳውቁ መልካም ነው ባይኔ ነገር ግን የዘንድሮ ላይ ደግሞ ሁለቱ ፈትዋ ሲሰጡ የነበሩ ሰዎች እዚህ ፖስቱ ላይ ገለጻቸው ሁለቱ እንደዚህ የሚል ፈትዋ ማለትም ለመስለሃ ተብለን ነበር አስከበፊት የተሆነው አሁን ግን አይቻልም ብለው ፈትዋ የሰጡ ሰዎች ዘንድሮ ላይ ደግሞ ተገኝተዋል እና የተገኙበት ምክንያት በነጥብ በዚህ መልኩ ዘርዝሯል ምናልባት እንደዚህ ከሆነ እንደዚህ ይሆናል ስለዚህ ይሄንን ማብራሪያ ይሰጡ ሚዲያ ላይ ቀርባችሁ ሲል ነው የራሱ ሰው ያስቀመጠውና እናንተ እንድትረዱልኝ የምፈልገው ነገር ምንድነው እነዚህ ሰዎች ምን ያህል አቋም እንደሌላቸውና እንደሚወራውሉ ተረዳላችሁ በያስባለሁ ከነዚህ ሂደቶች ማለት ነው በነገራችን ላይ በሸሪዓችን ለነሱ ናሲኽና መንሱኽ የሚሆን ሸሪዓ የለምና አምና የሰጡት ፈትዋ ለዘንድሮም ያገለግላል አቻምና የሰጡት ፈትዋ ለዘንድሮም ያገለግላል ያው ዓላማ ሲባል አምና የሰጡት ፈትዋ ዘንድሮ ይቀየራል ማለት አይደለም ስለዚህ በምን መልኩ ምን ያህል ለጥቅምና ለሆነ ነገር ሲሉ አቋማቸውን የሚቀይሩና የሚወራውሉ ሰዎች እንደሆኑ ተረዳላችሁ ከዚህ ለዚህ ነው ሁሌ የምንጮው እነዚህ ሰዎች ትክክለኛ ሸሪዓውን ብለው የሚራመዱ ሰዎች አይደሉም ከዚህ በፊት የሰጧቸው ፈትዋዎችን በሆነ አጋጣሚ የሚሽሩ ሰዎች ናቸው ስንል ነው በሰፊው ስናብራራላችሁ የነበረው ማለት ነውና ይሄን ያለው አቋማቸው ከዚህም በፊት እንግዲህ መሐመድ ሐሚዲን እንደዚህ ሲል ፈትዋ ሰጥቶበት ነበር በዚህ ጉዳይ ላይ አይቻልም ሲል ማለት ነው ምክንያቱም አይቻልም ያለበት ምክንያት መውሊድን ቢድዓ ነው ይሄን ቢድዓ ነው ያው መውሊድ ጋር ምንም ልዩነት የለውም ነው ሲል የነበረው ማለት ነው በዚህ መልኩ ግን አመት ተጠብቆ ድግስ ተደርጎ ታውጆ አሁን በሚደረገው መልኩ መለበላችሁ ቢድዓ ነው ባጭሩ ከዚህ ጋር ተያይዞ ሌሎች ነገሮችም አሉ ጉርጉሮ አለ ስሙን መጥራት አልፈለኩምና ነው እዛ እነሱ ሲወዛወዙ ማዶ ደግሞ
ኒሳዎቹ ይወዛወዛሉ والله መስጂድ ስለሆነ ነው እንጂ ያሳያቸው ነበር እሺ መውሊዱ ቢድዓ ነው ለምን አልነታለ ይሄ ቢድዓ ካልሆነ መውሊዱን ቢድዓ አይደለም እንበላ ሌላ ምን ይሰራል ምግብ ይበላል ሰው ይሰበሰባል አንጎራጉራሉ ምናልባት የሚለየው አረንጓዴ ማስቲካ ይጨመርበት አብዛኛው ከዛውጪ ይሄ እንዲህ ስለሆነ ይሄ ከዚህ አመት መቀጠል የለበትም ነው የሚል አቋም አለኝ ሲሰጡት ፈተዋ በዚህ መልኩ ነበር እዚህ ፈተዋ ላይ ስንመለከተው ያንን የከለከሉበት ዋነኛ ምክንያቱ ምንድነው ለምን መውሊዱን حرام ነው ዘንድሮ ደግሞ እንግዲህ እንደተመለከታችሁት ቁርአንን አስከትለው አምጥተውታል የቁርአን ሂፍዝ ውድድር አብረን ነው የምናደርገው ብለዋል ምክንያቱም ያ ጥያቄ እንዳይነሳ በቁርአን ይሁን የሚል ነገር ነው እንግዲህ ለቁርአን ተብሎ ቢድዓ ይቻላል አይቻልም እኔ እንጃ በርግጥ እንደዛ ነገር ነው ያሉትና ግን አንድ ነገር አሁንም በሼህ መሐመድ ሐሚዲን ፈተዋ ስር ሄደን አሁንም አንድ ነገር ላስጨብጣችሁ ፈልጋለሁ ምክንያቱም አብዛኛው የመውሊድ ፕሮግራሞች ላይ ምን ይደረጋል ማለት ነው 30 ጁዝ ቁርአን ይመጣና በጁዝ ያሉት ቁርአኖች ይመጡና ይከፋፈላሉ ታዳሚው ሁሉም ይቀራል ለሰዓታት ከዛም በኋላ ይሰበሰባል ያ ቁርአን መጀመሪያ ከመጀመሩ በፊት ይሄ አብዛኛው ቦታ ላይ የመውሊድ ስነ ስርዓት ያለው ይዘት ነው በቁርአን ነው የሚጀምሩት አብዛኞቹ አንዳንዶቹ ቦታዎች ላይ ደግሞ ሁሉም ሰብስብ ብሎ ያሲን ይቀራሉ ምናምን ነገር ይሄ ሂደት አለው ከቁርአን ነው የሚጀምሩትና መውሊድ ላይም ቁርአን አለ ነው ማለት ፈልጌ እዚህ ጋር ቁርአን ካለ መውሊድ ብቻ ያሉት ከሆነ እነሱ ከከለከሉት ነገር ነው ያነጻጸሩት ያሉት ዘንድሮ ይሄ አምና የተሰጠው ፈተዋ ነው አብዛኞቹ አሁን ይጋበስኳችሁ እነ ሼህ መሐመድ ሐሚዲን ዘንድሮ ተገልብጧል የሚል ነገር አቋም አላየሁም እስካሁን ድረስ የሰማሁት ነገር የለም ግን የተገለበጡ ሰዎች ያንን ዶክተር ጄላንን ያው ዘንድሮ ላይ ተገኝተዋል ማለት ነው ምናልባት ቁርአኑን ብሎ ከሆነ መውሊድ ላይም ቁርአን አለ ለማለት ያህል ነው ከዚያም አልፎና ተርፎ ደግሞ እንግዲህ አንዳንዶቹ ደግሞ የዋሃቢዎች አለቃዎች እንደዚህ ሲሉ እየተናገሩ ነው ምክንያቱም በዚህ ላይ አምና ነው በርግጥ ይሄንን ንግግር እየተናገሩት አምናን ከዛ በፊት እየተነበራችሁ አንድ አመት ለመስለሃ ተብሎ ከሆነ ከዛ በፊት እየተነበራችሁ ሲሉ በዚህ መልኩ ሲናገሩ ሶሻል ሚዲያ ላይ ያስተውለናል ብዙ ሰው ነው በዚህ መልኩ ሲናገር የነበረው ግን እስኪ አንዱን ብቻ ላምጣላችሁና ላሳያችሁ እሺ ያው እንደሰማችሁት ነው የጎዳና ላይ ኢፍጣር ቢድዓ ነው ተብሏል ቢድዓ መሆኑ አይከፋም ነገር ግን አሁን 3 ዙር አልቆ አራተኛ ዙር ላይ ደርሰናል የት ነበራችሁ ዑለሞች መጀመሪያ አካባቢ ላይ መስለሃ ነው ተብለን ነበር መስለሃ አለው ወይም ደግሞ ኸይር ነገር አለው ተብለን ነበር መስለሃና መፍሰዳው መጀመሪያ ነገሩ ሲታይ ነው የሚታየው እንጂ 3 አመት የመጀመሪያው አመት ላይ ይታወቃል መስለሃ ይኑረው መፍሰዳ ይኑረው የመጀመሪያው አመት ላይ ይታወቃል ዘንድሮ አዲስ ፈተዋ ወይም አዲስ ነገር ምን አመጣው ፈተዋን ተቀብያለሁ አልহামዱሊላህ ከሌሉበት ሰዎች ውስጥ ነኝ እኔ አይመቸኝም አላደረኩትም ወደፊትም አላደርገውም ነገር ግን ለምንድን ነው ፈተዋ በዚህ መልኩ የሚዘገየው መጅሊስ አልহামዱሊላህ የተሻሻለው መጅሊስ የዑለማ ቦርድ አቋቁሟል የራሱ አለው ዑለሞች ተመካክረውበት ሹራ አድርገው የሚወስኑት የሆነ ፈተዋ የሚሰጡበት ዑለሞች አሉ ልክ ዑለሞች ምን ያህል ተሰሚነት እንዳላችሁ ምን ያህል ቦታ እንዳላችሁ ምን ያህል እንደምትከበሩ በዚህ ማሳያ ነው የእናንተን ፈተዋ ሰዎች ይቀባበሉታል አሁን የሶሻል ሚዲያ ማራገቢያ ሆነው ይሄ አጀንዳ ነው ነገር ግን ለምን በዚህ መልኩ ታቆዩታላችሁ ሁሉ ጊዜ ቶሎ ፈተዋ ብትሰጡልን የሚል መልእክት ለማስተላለፍ ነው ይልመድባችሁ በቃ ኸይር የተባለው ነገር ሸር የተባለው አሁንም በጣም ብዙ የሴቶች አደባባይ ላይ ወጥቶ መናገር አደባባይ ላይ ወርቃናቸው ሞተው ሶሻል ሚዲያ ላይ ኢስላሚክ ሚዲያ ላይ መውጣትንም በተመለከተ ከባድ የሆነ ፈተዋ ይፈልጋል ሁሉም ዑለሞች አሁን ይሄን ፈተዋ የሰጣችሁ ዑለሞች በተለይ እነ ዶክተር ጀይላን እነ ሼህ መሐመድ ሐሚዲን እነ ሼህ ኤልያስ እና እነ ሼህ መሐመድ ሐሰን ፈድሉ ጨምራችሁ ይሄን ነገር እንደምትቃወሙ አቃለሁኝና ለምንድን ነው አሁንም ወጣችሁ ፈተዋ ማሰጡት እንግዲህ ይሄንን የሚመሳሰሉ ብዙ ንግግሮች አሉ በዚህ ጉዳይ ላይ ግን እናንተ እንድታውቁልኝ የሚፈልገው ነገር ምንድነው ምን አይነት ወላዋይና ለሸሪዓው ሳይሆን ለሆነ ነገር እንደዚህ እንባላለን ለሚል የሚሰሩ ሰዎች እንደሆኑ እንድትረዱ ፈልጋለሁኝ የኛ ዑለማዎች ዛሬ ለነገጉት ነገ የሚቀየር አይደለም ይሄ ናሲኽና መንሱኽ በነብዩ ጊዜ ቀረ ነው እነሱ ዛሬ ወርድላቸው ወይ የሚወርድላቸው ሸሪዓ የለም ሸሪዓ አንዴ ነው በቃ አለቀ ከዛ በኋላ ቁርአን ስለተከተለ ወይ ከጎን ስለተከተለ የምትሰርዝበትና የማትሰርዝበት ነገር የለም ማለት ነው ይሄን ለሰውቃችሁ ፈልጌ ነው በዚህ ቪዲዮ መጣሁት ቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንበት ይሄ ቪዲዮ ሁሉም ሙስሊሞች ጋር እንዲሰርስ ሼር ማድረግ እንዳትረሱ السلام عليكم ورحمة الله وبركاته جاء الحق
وزهق الباطل.